ሽንት የመቆጣጠር ችግር አለበት፣ እንደዚህ ማጣደፍ፣ እንደዚህ አይነት ነገሮች በፊዚዮቴራፒ እንደሚታከሙ ምን ያህሎቻችሁ ታውቃላችሁ? ሽንት የመቆጣጠር ችግር በሶስት ይከፈላል። የመጀመሪያው ስትረስ ኢንዲዩስድ ኢንኮንቲነንስ የምንለው ማለት ነው። ይሄ ፊዚካል አክቲቪቲ ለምሳሌ ስፖርቶች ከሰራን በኋላ ወይም ደግሞ ማሳል ማስነጠስ ካለ በኋላ ሽንት ትንሽ እንድታመልጥ የሚያደርገን ማለት ነው። ሁለተኛው ደግሞ እርጅ ኢንኮንቲነንስ የምንለው ወይም ደግሞ ይሄ ማጣደፍ የምንለው ማለት ነው። ትንሽዬ ሽንት ነው የሚኖረው፣ ከዛ 10 ሽንት ቤት እንደምንመላለስ የሚያደርገን ማለት ነው። በሶስተኛ ደረጃነት ደግሞ ኦቨርፍሎ እንለዋለን። ኦቨርፍሎ ደግሞ ብላደራችን ሙሉ ነው የሚሆነው፣ ነገር ግን ሽንት ለማውጣት መቸገር፣ ትንሽዬ ይሸናል፣ ከዛ ደግሞ ይይዛል፣ ከዛ እንደገና ትንሽዬ ይሸናል። እንደዚህ አይነት ነገሮች ማለት ነው። እነዚህ አይነት ነገሮች በአብዛኛው እንዲመጣ የሚያደርጉት የመጀመሪያው ኤጅ ነው። በእድሜያችን ገፋ እያለ በሄደ ቁጥር እዛ ይሄ መቀመጫችን አካባቢ ያሉ ጡንቻዎች እንዲዳከሙ ያደርጋል እና ሽንት በመጣ ቁጥር ያ በደንብ አለመያዝ ስለሚኖረው ሽንት ቶሎ ፍሪኩዌንትሊ ሊክ እንዲወጣ ያደርጋል ማለት ነው። ሁለተኛው ፕሬግናንሲ ጊዜ ላይ ያው ዌይት ስለሚበዛ በተለይ አንቴሪየር ዌይት በጣም ስለሚበዛ ያ ደግሞ ብላደር ጫና ስለሚያመጣ እሱ ሽንት ቶሎ እንዲያመልጥ ያደርጋል ማለት ነው። ሌላው ይሄ ወፍራም ሰዎች ከልክ እንደ ፕሬግናንሲ እሱም ሽንት ቶሎ እንዲያመልጠን ሊያደርገን ይችላል ማለት ነው። በአራተኛ ደረጃነት ደግሞ ምግቦች ለምሳሌ ካፊን ያላቸው መጠጦች ለምሳሌ ቡና፣ ሻይ፣ ኮካ እንደዚህ አይነት ነገሮችን ከአልጋ በፊት በተለይ የምንጠቀም ከሆነ እንደዚህ አይነት የሽንት ችግሮችን ሊያመጣ ይችላል ማለት ነው። እንደዚህ አይነት ችግሮች ካሉባችሁ እኛ ልንረዳችሁ ስለምንችል ምናልባት እኛን ኮንታክት ማድረግ ከፈለጋችሁ ባዮ ያለው ስልክ ስላለ በሱ ደውላችሁ ቀጠሮ በማስያዝ መታከም ትችላላችሁ ማለት ነው።